መጽሐፍ ቅዱስ ሲናገር በኢሳይያስ መጽሐፍ ምዕራፍ 51 ቁጥር 4 ላይ ምርኮኛው ፈጥኖ ይፈታል። ወዳጆቼ ወደ እግዚአብሔር ፊታችሁ እንዳይዞር ምርኮ አድርጎ ያሰራችሁ የትኛውም የጨለማ የኃጢአት ፈቃድ ቢኖር ዛሬ መፈታት ይሆንላችሁ። ምክንያቱም እንጀራ ፈጥኖ አይጎልበትም ወደ ጉድጓድም አይወርድም ስለሚል እውነት ልንገራችሁ፣ በምንም ጉዳይ ምርኮ ሆናችሁ ባላችሁበት በኃጢአት በጨለማ በክፉ አሰራር በእኔነት በየትኛውም ጉዳይ ምርኮ ተደርጋችሁ እግዚአብሔር እንዳታመሰግኑ የከለከላችሁ ነገር ሁሉ ዛሬ በኢየሱስ ደም መፈታት ይሆንላችሁ። መጽሐፍ ቅዱስ ሲናገር እንደዚህ እንደሚል አቤቱ አመሰግንህ ዘንድ ነፍሴን ከወህኒ አውጣት ይላል። ከታሰራችሁበት ነገር ሁሉ ነፃ የሚያወጣ የእግዚአብሔር እጅ በላያችሁ ላይ ይገለጥ። ከዚህ ቀን ጀምሮ ምርኮኛው ፈጥኖ ይፈታል እንደሚል በማንኛውም ጉዳይ ላይ ታስራችሁ ካላችሁበት ነገር ፈቀቅ እንዳትሉ ያደረጋችሁ በተቀባው ጌታ በኢየሱስ ስም መፈታት ይሁንላችሁ። ፈጥኖ ይፈታል እንደሚል ከዚህ ቀን ጀምሮ ፈጥናችሁ መፈታት ይሁንላችሁ። ሕይወታችሁ ይፈታ፣ ነፍሳችሁ ይፈታ፣ ስጋችሁ ይፈታ። በየትኛውም ጉዳይ ላይ ከዚች ደቂቃ ጀምሮ ያሰራችሁ በአንድ ቦታ ላይ በኢየሱስ ስም ያስቆማችሁ ምርኮ አድርጎ ሕይወታችሁን ያሰረ ነገር ቢኖር ዛሬ ከሱ መፈታት ይሁንላችሁ፣ ነፃ መውጣት ይሁንላችሁ። ቃሉ እንዲህ እንደሚል ምርኮኛው ፈጥኖ ይፈታል እንደሚል በተቀባው ጌታ በኢየሱስ ስም ይህ ቃል በእናንተ ሕይወት ላይ አሜን ሆነ፣ ጸናላችሁ። ሕይወታችሁ ከዚህ ቀን ጀምሮ በመፈታት ውስጥ ሆነ፣ ተፈታችኋል። በተቀባው ጌታ በኢየሱስ ስም አሜን።